በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ ኦርቶዶክሳውያን በእግዚአብሔር ስም እንኳን ለሰኔ 12 የቅዱስ ሚካኤል በዓል በሰላም አደረሰን አደረሳችሁ እያልን የዕለቱን መርሐ ግብር ለማስተላለፍ ከዚህ እንጀምራለን። ዕለቱን በተመለከተ ቅዱስ ሚካኤል ያደረገው ተአምር ኦርቶዶክሳውያንን እንዴት እንደሚከላከልላቸው ኦርቶዶክሳውያንን እንዴት እንደሚጠብቃቸው ለማየት ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 12 ቁጥር 11 ጀምሮ የምናየው አንድ ቅዱስ ቃል አለ። ወይጼልው ወትረ ሀበ እግዚአብሔር በእንቲአሁ በቤተ ክርስቲያን ይላል። በተፈጠረው ችግር ምክንያት ኦርቶዶክሳውያን የተዋሕዶ ልጆች በመጀመሪያዋ ቤተ ክርስቲያን በማርቆስ እናት በማርያም ቤት አንድ ልብ ሆነው ይጸልዩ ነበር ይላል። እነዚህ ኦርቶዶክሳውያን በአንድ ላይ ተሰብስበው የሚጸልዩበት ምክንያት ምንድን ነው ካል ወዳጆቻቸው ወገኖቻቸው ችግር ስለገጠማቸው ስለነሱ ይጸልዩ ነበረ። ምን ተንግበር በእንተ ሰቆቃወ ቤተ ክርስቲያን፣ ስለ ኦርቶዶክሳውያን ችግር ስለ ኦርቶዶክሳውያን ስቃይና መከራ ምን እናድርግ እያሉ ይጸልዩ ነበር። በብሉይ ኪዳን የኤርምያስ ተማሪዎቹ ቤተሰቦቹ ሁሉ ኢታርየነ ሙስናሃ ለኢየሩሳሌም የኢየሩሳሌምን ጥፋት አታሳየን ብለው ይጸልዩ እንደነበረ ሐዋርያቱም በመጀመሪያ ቤተ ክርስቲያን በጽርሐ ጽዮን ሆነው ኢታርየነ ሙስናሃ ለኦርቶዶክሳውያን የኦርቶዶክሳውያን ስርዓትና መሰረት ደንብ ተዋሕዶ ሃይማኖት ከመጥፋት ሰጉረን እያሉ ይጸልዩ እንደነበር የሚያሳየን ነው። እንግዲህ ከታሪኩ ስንነሳ ሄሮድስ የተባለው ንጉሥ የቅዱስ ዮሐንስን ወንድም ቅዱስ ያዕቆብን ያው በሰይፍ እንደገደለው ይታወቃል። በዚህ ጊዜ ነው የያዕቆብን ሞት ምክንያት አድርገው ብዙ ሰዎች ደስ አላቸው ይላል። በእውነት ሰው ሲሞት አለመደሰት ሰው መሆን ብቻ በቂ ነበረ። እንደ ሰው ተፈጥረው ከሰው ተፈጥሮ ጠባይ ወጣ ብለው የሚኖሩ ሰዎች፣ እንደ አውሬ የሚኖሩ ሰዎች በያዕቆብ መሞት ደስ ሲላቸው ስላየ በወቅቱ የነበረው አማጺ ንጉሥ ሄሮድስ በአንድ ሰው ያዕቆብን ስለገደልኩላቸው ደስ የሚላቸው ከሆነማ አለቆቹን፣ መሪዎቹን፣ መምህራኑን ብገልላቸው በጣም ደስ ይላቸዋል ብሎ ከሕዝቡ የሚያገኘውን ሽልማት ከአሕዛብ የሚያገኘውን ሙገሳ ለመቀበል እንግዲህ ሐዋርያትን የሚያስተባብረውን የሚመራውን የሚያስተምረውን ዋናውን ቅዱስ ጴጥሮስን አስሮ ወደ ጨለማ እስር ቤት እንደጣለው ነው የሚያሳየው ታሪኩ። የሚገርመው ነገር ሌሊት በአንድ በኩል 8 ወታደሮች በአንድ በኩል 8 ወታደሮቹ ነው 16 ወታደር ነው ጴጥሮስን ይጠብቀው የነበረው። እንግዲህ ጴጥሮስ የ58 ዓመት ሽማግሌ እንደሆነ ይታወቃል። ለአንድ ሽማግሌ ይሄን ያህል ወታደር ማዘጋጀት የእግዚአብሔር ኃይል በእነሱ ላይ እንዳለ ነው ለእነሱ ስጋት የሆናቸውና የእግዚአብሔር ኃይል ያለበትን ሁኔታ ደግሞ አይደለም በ16 ወታደር ቀርቶ በ16,000 ወታደርም ቢሆን ማሸነፍ አይቻልም። በእርግጥ ለነሱ እምነቱ ስለሌላቸው በእግዚአብሔር ኃይል ስለማያምኑ ይሄ ነገር በእነሱ ሐሳብ እንደሚከናወን ብቻ ስላመኑ ያው ጴጥሮስን አሰሩት። ሌሊት በጨለማ በወታደር ተከቦ እስር ቤት እንዳለ ሊቀ መላእክት ቅዱስ ሚካኤል ከንጉሠ ሰማይ ወምድር ከሰማይም ከምድርም ንጉሥ ከዘላለማዊ ንጉሥ ከእግዚአብሔር ቤተ መንግሥት መልእክት እንደመጣ ነው የሚያሳየው። ቅዱስ ሚካኤል መልእክቱን ይዞ እሳት የመሰለ ሰይፉን ይዞ ብርሃናዊ መስቀል ተስሎበት ወታደራዊ አቅሙን ወታደራዊ ተልእኮውን ለመፈጸም ከእግዚአብሔር ተልእኮ ወደ ጨለማው እስር ቤት እንደገባ እስር ቤት ውስጥ በወረደ ጊዜ በቅዱስ ጴጥሮስ ፊት በቆመ ጊዜ ጨለማው በብርሃን ተቀየረ ይላል። በዘመናችን በሞራል እስር ቤት የታሰሩ በስቃይ በጭንቅ በሐዘን በተለያየ ምክንያት የታሰሩትን ሰዎች በእውነት ሊቀ መላእክት ቅዱስ ሚካኤል የተሰጠው ስልጣን
የተቸገሩ ሰዎችን መፍታት፣ ማጽናናት፣ በችግራቸው ፈጥኖ መድረስ የመከላከል ኃይል ያለው መልአክ ስለሆነ በጨለማ ውስጥ እንደደረሰለት ጨለማ እንደማይከለክለው ጨለማውን በብርሃን እንደሚቀይር ነው የሚያሳየው። እዚያው ላይ ደርሶ ጨለማውን በብርሃን ቀይሮለታልና በእውነት ኦርቶዶክሳውያን ላይ በኢትዮጵያ እንደ ሀገርም በሀገር ላይ እንደ ሃይማኖትም በሃይማኖት ላይ እንደ ማህበረሰብ እንደ ግለሰብም በየህይወታችን ሁሉ የሚደርሰውን አሰቃቂና አላስፈላጊ የሆኑ ችግሮች ሁሉ ከቀን ጨለማ የሚያወጣ መልአክ ነውና ከእስራት የሚፈታ መልአክ ነውና አምላካችን ንጉሳችን ያው እግዚአብሔር በእውነት ታማኙን ወታደር ለሀገር የሚሰራውን ወታደር ተልኮን ብቻ የሚፈጽመውን መልአክ እንዲልክልን ቅዱስ ፈቃዱ ይሆንልን። እንግዲህ ሊቀ መላእክት ቅዱስ ሚካኤል እስከ ሰራዊቱ ደርሶ ጨለማውን ካበራለት በብርሃን ከቀየረለት በኋላ ቀሰቀሰው ነው የሚለው። ተነሳ አለው። ከእጁ ላይ የነበረው ሰንሰለት በሁለት ሰንሰለት እንደታሰረ ተናግረናል። ከእጁ ላይ የነበረው ሰንሰለት ተበጣጥሶ ወደቀለት፣ ከእስራት ነፃ ሆነ ነው የሚለው። ጴጥሮስ ራእይ ያይ ይመስለው ነበረ። የእግዚአብሔር መልአክ ጫማ አድርግ፣ ወገብህን ታጠቅ፣ ጫማ አድርግ፣ ልብስ ልበስ ብሎታል። እንግዲህ በታራሚዎች ስርዓት መሰረት የእሱን ልብስ አውልቀው የታራሚ ልብስ አልብሰውት ስለነበረ የወንጀለኛ ልብስ አልብሰውት ስለነበረ ያለ ወንጀልህ የታሰርክ ስለሆንክ ወንጀለኛ እንደሆንክ የሚገልጸውን ልብስህን አውልቅ አለው። እንግዲህ ቅዱስ ሚካኤል የቅዱስ ጴጥሮስን የወንጀለኛ መገለጫ የሆነውን ልብሱን አውልቆ የክብር ልብሱን አልብሶ ወገብክን ታጠቅ ይለዋል። መከራ ቢጸናብህም በሃይማኖት እንግዲህ ለሰው ልጅ ወገብ መካከለኛ ነው እና ወደ ላይም ወደ ታችም መልካም ነገር ያስተላልፋል፣ ክፉ ነገርም እንደዚያ ነው። ወገብ ካልቻለ ሰው ቆሞ መሄድ አይችልም። ስለዚህ ወገብክን ታጠቅ ማለት በሃይማኖት መታጠቂያ ህሊና ወገብህን ውሳጣዊ ህሊናህን ታጠቅ ማለት ነው እና ወገቡን ታጠቀ፣ ጫማ አድርግ ይለዋል። እንግዲህ ጫማ አድርግ ስንል በዘመናችን ቴክኖሎጂ ያመረታቸው የተሻለ ጫማ አድርግ ማለቱ አይደለም። ሃይማኖታዊ ጫማ ማለት ነው። ጽናት ያለው ጫማ፣ እሾህና አሜከላ የሚከላከል ጫማ፣ ክፋትና ተንኮልን ረግጦ የሚያልፍበት የሃይማኖት የጸጋ ጫማ ነው ቅዱስ ሚካኤል ለቅዱስ ጴጥሮስ ያጫማው ማለት ነው። ልብሱን አለበሰው፣ ጫማ አድርግ አለው። ወገቡን እንዲታጠቅ ከመከረው በኋላ ከነዚህ መመሪያዎችና መልእክት በኋላ ተከተለኝ ነው ያለው። እንግዲህ ቅዱስ ሚካኤልን የሚከተል ሰው ጊንጦቹን እንኳን ቢረግጥ እሾሁን ቢረግጥ መራራ ነገር እንኳን ቢነካ የሚጎዳቸው የለም የሚለው መለኮታዊ ትእዛዝ በቅዱስ ሚካኤል አማካኝነት ለወዳጆቹ እግዚአብሔር ያደርሳልና ቅዱስ ሚካኤል እየመራ እንግዲህ ከእስር ቤት እንዳወጣው ነው የሚታየውና በእውነት እኛ ኦርቶዶክሳውያን አሁንም እሾህና አሜከላውን የምንረግጥበት ሃይማኖታዊ ጫማ ያስፈልገናል። ከሞራል የምንፈታበት ከጭንቀት፣ ከሐዘን፣ ከስቃይ፣ ከመማረር በእውነት ከስጋት ቀጠና ነፃ የምንወጣበት ጫማ ወይም ደግሞ ወገባችን የምንታጠቅበት ሃይማኖታዊ የጽድቅ ልብስ ያስፈልገናል። እንግዲህ አባቶቻችን በብዙ መከራ ተፈትነዋል። እኛ የአባቶቻችን ልጆች ነን እንዳይል ደግሞ መከራውን የምናልፍበት እሳቱን ስለቱን የምንከላከልበት የጽድቅ ልብስ ያስፈልገናል። መከራውን የምንሻገርበት በእውነት የእውነት ጫማ ያስፈልገናል። ሐሰትን ተራምደን የምናልፍበት አቅም ያስፈልገናልና እነዚህን ደግሞ የሚያድል የእግዚአብሔር መልእክተኛ እውነት ሃይማኖታዊ ወታደራዊ ተልእኮውን የሚፈጽም ቅዱስ ሚካኤል አሁን ለሁላችን እንዲደርስልን ቅዱስ ፈቃዱ ይሁንልን። ሰላም እግዚአብሔር ሁላችን ይርዳን። በዚህ መልኩ ይዞት ወጥቷል። ከእስር ቤት ወጥቶ ሜዳ ላይ ሲደርስ ነው የሚለው። ከብዙ ችግርና ጭንቀት ካወጣው በኋላ ቅዱስ ሚካኤል ተለየው። ቅዱስ ጴጥሮስም ራእይ ያይ ይመስለው ነበረ። ከዚህ በኋላ ያለው ነገር አለ። ፈነወ መልአኮ ወአድኀነኒ እምእዴሁ ለሄሮድስ ወእምተስፋሆሙ ለአይሁድ ይላል። አምላካችን ያው እግዚአብሔር ቅዱስ ሚካኤልን ልኮ ከሄሮድስ እንዳዳነኝ አሁን አወቅኩ። ወእምተስፋሆሙ ለአይሁድ ይላል። ከአይሁድ ተስፋ ዳነኝ። እንግዲህ አይሁዳውያን ቅዱስ ጴጥሮስን ከስራት በኋላ ተቀብለው እንገለዋለን ብለው አስበው ነበርና በእውነት
አይሁዳውያን ተስፋ ካደረጉበት እግዚአብሔር ቅዱስ ሚካኤል ልኮ እንዳዳነው ነው አሁን የሚያሳየን። ተስፋ አድርገው ነበር፣ እንገለዋለን እንቀጠቀጠዋለን ብለው ተስፋ አድርገው ነበርና በእውነት አሁንም ጉልበታቸውን ስልጣናቸውን ተጠቅመው እንገላችኋለን ከሚሉን በእውነት እንኳን ከፈከረ ከወረወረም ያድናል ቅዱስ ሚካኤል ይጠብቀናልና እንገለዋለን ቀጥቀጥ ደሙን አፍሰን ስጋውን ቆርሰን አጥንቱን ከስክሰን ከምድረ ገጽ እናጠፋዋለን በጴጥሮስ አማካኝነት ሌሎቹም ኦርቶዶክሳውያንን እናጠፋለን ብለው አስበው ነበረ። እንግዲህ በመጀመሪያው በያዕቆብ ደስ ስላላቸው በምር በሚገባ ደግሞ ደስ ይላቸዋል ብሎ ጴጥሮስን ያዘላቸው። ጉዳዩ በስፋት በእቅድ የተያዘ ስለሆነ ቀጣዩም ለኦርቶዶክሳውያን የተጠመደ ሴራ እንደነበር ይታወቃል። ከዚህ መርዛማ ኬሚካል ከሆነ ሴራ ከእንዲህ አይነት ሐሳብ ደግሞ አምላካችን ያው እግዚአብሔር ቅዱስ ሚካኤል እንዳዳነ ነው። የዚህ ታሪክ ዋና መነሻችንና ምክንያታችን በማርቆስ እናት ቤት በጽርሐ ጽዮን በመጀመሪያው ቤተክርስቲያን ክርስቲያኖች አንድ ሆነው ወይጼልዩ ወትርኀ በእግዚአብሔር በእንቲአሁ በቤተክርስቲያን ስለታሰረው ቅዱስ ጴጥሮስ ማለት በዘመናችን በተለያየ እስር ቤት ላሉት፣ በጭንቀት ለታሰሩት፣ በብቸኝነት ለታሰሩት፣ በሞራል ለታሰሩት፣ በመከራ ለታዘሉት በእውነት ይሄንን የሚሰማ ጆሮ ዝም ሊል አይገባም። ወደ ቤተ እግዚአብሔር በመሄድ አንድ ልብ ሆኖ እንደ መጀመሪያዎቹ ኦርቶዶክሳውያን እንደ አባቶቻችን በጽርሐ ጽዮን ቤተክርስቲያን አሁን ባለችን በየአጥቢያችን ባለን ቤተክርስቲያን አንድ ልብ ሆነን ልንጸልይ ያስፈልገናል። ሲጸልዩ ነው በቤተክርስቲያን የሚጸለየው ጸሎት በጨለማ ውስጥ በግዞት በመከራ ውስጥ ላሉት ሰዎች ቅዱስ ሚካኤል እንዲደርስላቸው ያደረገ ምክንያት ጸሎተ ክርስቲያን ነው። ምክንያቱም ወረደ መልአከ እግዚአብሔር ወቆመ ኀቤሁ ወአብርሃ ውስተ ውእቱ ቤት፣ በክርስቲያኖች ጸሎት ምክንያት የእግዚአብሔር መልአክ ወርዶ ጨለማውን አበራለት ይላል። ስለዚህ አሁንም የቀን ጨለማ የዋጣቸው ሰዎች ብዙዎች ናቸው። ኑሯቸው ጨለማ ሆነብን የሚሉ፣ ጤና በማጣት ጨለማ ሆነብን የሚሉ፣ ሃይማኖታዊ ጉዳይ ሳይቀር ጨለማ ሆነብን ለሚሉ ወገኖቻችን በእውነት ልንጸልይላቸው ይገባል። እኛ ኦርቶዶክሳውያን ስንጮህ የሚሰማ አምላክ አለን። ሰዎች ባይሰሙን እግዚአብሔር ይሰማናል። ወደ ሰው ከመጮህ ይልቅ ወደ እግዚአብሔር መጮህ የተሻለ መፍትሄ ስለሆነ በዚህ በሚገባው ኦርቶዶክሳውያን ጠባይ ሆነን ልንጸልይ ያስፈልገናልና ይዚያ ይመርቁ ከመባማን ፈኖ እግዚአብሔር መልአኩ ዋዳህነኒ እምኔሁ ለሄሮድስ ወምታውስፋሆሙ ለአይሁድ ያልነው ለዚህ ነው። እንግዲህ ዛሬም እንዲህ አይነት ተስፋ ያላቸው የአይሁዳውያን ጠባይ የአሕዛብ ጠባይ ያላቸው ሰዎች ቁጥራቸው ከዘመናት ወደ ዘመን ከጊዜ ወደ ጊዜ እየበዛ በሄደበት ወቅት እኛ ኦርቶዶክሳውያን ዝም የምንልበት ነገር አይደለምና መጮህ አለብን። ሁላችሁም እንደምታስታውሱት ሰኔ 12 ቀን ቅዱስ ሚካኤል የባሕራንን ሕይወት የቀየረበት አጋጣሚ እንዳለ ታሪካችን ተመዝግቧል። የባሕራን እናት የልጇ አባት ልጁ ከመወለዱ በፊት በሕይወት እንደሌለ እንዳረፈ ታሪካችን የሚነግረን ነው የሚሆነው። ጠቅለል አድርገን ስንገልጸው ብቻዋን የመውለጃዋ ጊዜ ደርሶ በባዶ ቤት ያለ ጠያቂ መጀመሪያ ባሏ በነበረበት ሰዓት በቤቷ ግቢ ባሏ ሰርቶ ይገባ ስለነበረ አቅም ስለነበረው በኢኮኖሚም ከሰዎች ጋር የሚወዳደርና የሚበላ የሚጠጣ ስለሆነ በሱ ቤት ይደገሳል፣ ይበላል፣ ይጠጣል። አሁን ግን እነዚህ ነገሮች በዚያ ቤት ስለሌሉ ይቺ ሴት ብቻዋን እንደሆነች ጠያቂ እንደሌላት በሷ ቤት ድግስ አይደገስም፣ የሚበላ የሚጠጣ የለምና በተለያየ ቁሳዊ በሆነ ነገር ሰዎች ተለይተዋታል። ብቻዋን በባዶ ቤት ተቀምጣ እንደ ሰው እይታ ማለት ነው። የመውለጃዋ ጊዜ ሲደርስ ምጧ ሲመጣ ትጮህ ነበር ይላል። ነገር ግን እንደ ሰው የላትም፣ ጎረቤት አይደርስላትም፣ ዘመድ ሁሉ ባዳ ሆኖባታል። ነገር ግን ከዘመድ በላይ ዘመድ በእውነት ያውም ከዘመድ በላይ አቅም ያለው እግዚአብሔር ነውና ቅዱስ ሚካኤል ልኮላት ብቻዋን ስትጮህ ፈጥኖ ደርሶ ከምጧ እንደገላገላት በሰላም ባሕራን የተባለውን ልጅ እንደወለደች በሰኔ ድርሳን የቅዱስ ሚካኤል ድርሳን በስፋት ተመዝግቧል። በዚያ ማየት እንችላለን። ከዚህ ታሪክ የምናየው
ቅዱስ ሚካኤል ብቸኞችን ዘመድ እንደሚሆናቸው ነው። እና ኦርቶዶክሳውያን እኛ ዘመድ የለንም ማለት ተገቢ አይደለም። ቅዱሳን መላእክት ቅዱሳን አባቶቻችን ከዘመድ እንደ ዘመድም ነው ከዘመድም በላይ የማገልገል አቅም አላቸው። ሰዎች የማይችሉትን መላእክት ችለው ይረዳሉ፣ ይከለከላሉ፣ ይጠብቃሉ። በእውነት ያቺ ሴት ጮቷን ሰምቶ ቅዱስ ሚካኤል ፈጥኖ እንደደረሰላት በዘመናችን የዋለያ ምጥ ሆኖብናል። በታሪካችን ተመዝግቦ እንደምንረዳው ዋለያ በመብረቅ ነው የምትወልደው። በበጋም ቢሆን ምጧ ከመጣ ምጧ የሚያልቀው እስከ ክረምት ቆይታ መብረቅ ብልጭታ ድምፅ ስትሰማ ነው የምትወልደውና የተወሰነ አካሉ ምጡ ወጥቶ ግማሹ ሲቀር እየጎተተችው ሳይወለድ ሳር እየበላ ይዛው ትቆያለች። የመብረቅ ድምፅ ሲሰማ ድንገት እንዲህ አይነት ድምፅ በተሰማ ጊዜ ከምጧ ትገላገላለች፣ ይወለድላታል። በእውነት አሁንም ዘመናችን በተለይ ሀገራችን ኢትዮጵያ ብቻ ሳይሆን እንደ ዓለምም ችግራችን መከራችን እንደ ዋልያ ምጥ ቶሎ የማይወለድ የማያልቅ በእውነት ፍጻሜ የሌለው እስኪመስል ድረስ ያለንበትን ዘመን ለማለፍ የመከራ የምጥ ዘመናችን እንድንገላገለው ቅዱስ ሚካኤል እንዲደርስልን አምላካችን ያው እግዚአብሔር ቅዱስ ፈቃድ ይሆንልን። የዚያችን ሴት ሕይወት ታሪኳን እንዴት እንደቀየረ በሚገባ አይተናል። የተወለደው ልጅ በቅዱስ ሚካኤል ተራዳኢነት አድጎ ለቁም ነገር እንደደረሰ ተመዝግቧል። ተመልከቱት። ይህ ሁሉ የሆነው በቅዱስ ሚካኤል ተራዳኢነት ነው። መጮህ ያስፈልጋል። ያቺ ሴት ሚካኤልን ባትጠራ ኑሮ የባሕራን እናት ባትጮህ ኑሮ ዝም ካለች፣ ያው ሰው ዝም ካለ ሰው አይደርስለትም። ከሰው በላይ ደግሞ የህሊና ጮኸት የሚባል አለ። ጸሎት ወደ እግዚአብሔር መጮህ ነው። ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ከእግዚአብሔር ጋር መነጋገር ማለት ዝም ብሎ በህሊና መጮህ ማለት መጸለይ፣ አምላከ ቅዱሳን ድረስልን ብሎ መጮህ ያስፈልጋልና በእውነት ቤተ ክርስቲያናችን አሁንም ወደ እግዚአብሔር እየጮኸች ነው። ብዙ አይነት አሰቃቂ የሆነ ምጥ አለ፣ ችግር አለ፣ ስቃይ አለ። እነዚህም ሁሉ በእኛ ንስሐ ያለ መግባት የመጡ ናቸውና በቤተ ክርስቲያናችን ሆነን አለመጸለያችን የሚያመጣው ጣጣ ስለሆነ ብንጸልይ ጊዜው ያጥራል። መከራ ግድ ነው። ይታባአን እግዚኦ ውስተ መንሱት፣ ወደ መከራ አታግባን ስንል መከራ አይኑን ማለት አይደለም። ታላቁ ሊቅ ቅዱስ ቄርሎስም እንደነገረን ሰው ሲበላ ሲጠጣ በተክለ ቁመቱ ልክ ልብስ አሰፍቶ ሲለብስ ያምርበታል። ከረዘመም ጥሩ አይደለም፣ ካጠረም እንደዚሁን። ስለዚህ መከራችን በልኩ አድርግልን ነው እንጂ መከራ አያስፈልግም ማለት ብሎ መጸለይም ተገቢ አይደለም። መከራው ግድ ነው። ምክንያቱም ክርስትና የሚያምረው ውበት የሚኖረው ለክብር የሚመቃው በመከራ ስለሆነ። ነገር ግን ልብስ ሲረዝም ጠልፎ እንደሚጥል ሁሉ ልብስ ሲያጥርም ብርድ እንደሚያስመታ ሁሉ ለሰውነትም እንደማያምር ሁሉ መከራው ጠልፎ የሚጥለን እንዳይሆን፣ እንዳይረዝምብን፣ እንዳያጥርም ምክንያቱም በሚገባው በሚጠቅመን ልክ እንዲያደርግልን በእውነት መጮህ አለብን። የቅዱስ ጴጥሮስ ፈተና እስከ ሞት ድረስ ነበረ። ግን ያለ ጊዜው የሞት ፈተና መንጣት ስለሌለበት ያው ቅዱስ ሚካኤል ልኮ እንዳዳነው አይተናል። የዚህችም ሴት ቤት ፈተና ባሏን ብታጣም የመጨረሻው የመከራዋ ጊዜ አይደለም። ቀጣይ ሕይወት ስላላት ቅዱስ ሚካኤል ልኮ እንዴት እንዳዳናትና የተወለደው ልጅም በተደጋጋሚ ፈተና ቢደርስበት እግዚአብሔር ካቀደው ዕቅድ እግዚአብሔር ከያዘው ዓላማ በእውነት ሊያስቀር የሚችል ሰይጣን የለም፣ አቅምም የለውም ሰይጣን። ምክንያቱም የእግዚአብሔር ዓላማ ማሰናከል ማስቀረት አይችልም። እንግዲህ ለማስቀረት ጥረት አድርጎ ነበር። አንዳንድ ሀብታሞች በገንዘብ እግዚአብሔር የጎበኛቸው ገንዘባቸውን ከጽድቅ ይልቅ ለኃጢአት የሚጠቀሙ ሰዎች አሉ። እንደው ሀብታቸውን ስልጣናቸውን ምክንያት አድርጎ ድሃ ላለማየት ጥረት የሚያደርጉ ሰዎች አሉ እና ይህንን ባሕራን በኋላ የወጣለት ስም ነው። ይህንን ልጅ ላለማየት እንደው ለሀብቴ ማጣት ምክንያት ይሆነኛል ብሎ በሰማው መሰረት ቅዱስ ሚካኤል ቅዱስ ገብርኤል ያችን ሴት ከገላገሏት በኋላ